አሁን አንድ ሰው እንዲህ ብሎ ሊጠይቅ ይችላል። ምን ብሎ? እግዚአብሔር ቅዱሳንን ከማህፀን ጀምሮ ከመረጣቸው እኛ ቅዱስ ያልሆንነው ባለመመረጣችን ነዋ ሊል ይችላል አንድ ሰው። ወይም ደግሞ እንዲህ ብሎ ሊጠይቅ ይችላል። ቅዱሳንን ከማህፀን ጀምሮ ስለመረጣቸው ቅዱስ ከሆኑ እኔ ቅዱስ ያልሆንኩት ስላልመረጠኝ ስለሆነ በደለኛ በመሆኔ ተጠያቂው እግዚአብሔር እንጂ እኔ አይደለሁም ሊል ይችላል። በዚህ ክፉ የሳይንስ ዘመን ስላለን ማለት ነው። መልሱ ግን ምንድነው? እግዚአብሔር መጨረሻቸውን አውቆ መረጣቸው እንጂ ወስኖ የመረጣቸው አይደለም። እግዚአብሔር ተመልከቱ፣ ልክ አንድ ሰው ገበሬ በጓሮው ሄዶ ዛፍ ሊቆርጥ ሄዶ የቀናውን አይቶ ለቀና ነገር ይቆርጠዋል፣ የተጣመመውን አይቶ ለሳት ያደርገዋል። ግን ዛፉን ሲተክለው ግን ጠማማ ሁኑ ብሎ ወስኖበት አይደለም። እግዚአብሔርም መጨረሻቸውን አይቶ ቅዱሳንን መረጣቸው እንጂ መርጦ ፈጠራቸው ማለት አይደለም። ሁሉም ሰው የዘራውን ነው የሚያጭደው። እንደዚያ ቢሆን ኑሮ ሎቱ ስብሐት እግዚአብሔር በኃጢአተኞች ሊፈርድባቸው አይገባቸውም ነበረ። ለምን? ስላልመረጣቸው ነዋ ቅዱስ መሆን ያልቻሉ እንላለን። ግን ሁሉም ሰው እንዲመረጥ የተገባ ሆኖ ቢገኝ መጨረሻውን አይቶ እግዚአብሔር ይመርጠዋል። መመረጥ ብቻ ደግሞ አያድንም፣ መመረጥን ማጽናት ይገባል። ቅዱስ ጳውሎስ መመረጣችሁን ታጸኑ ዘንድ ከፊት ይልቅ አሁን ትጉ ብሎ እንደተናገረ ለእግዚአብሔር ውለታ የሚውልለት ሰው የለም። እንዴት ብትሉ ለሱ ያደረግነው ነገር ራሱ ከሱ የተገኘ ስለሆነ ብንማር እሱ በሰጠን አይምሮ ነው። ብናስተምር እሱ በገለጠው ዕውቀት ነው። ብንሰጥ እሱ ያበቀለውን እህል ነው። ብናጠጣ እሱ ያፈሰሰውን ውሃ ነው። ልብስ ብንሰጥ እሱ ካበቀለው ጥጥ አግኝተን ነው። ብንሰግድ እሱ በፈጠረው ኃይል ባጎናጸፈው ጉልበት ነው። ብናመሰግን እሱ ባከናወነው አንደበት ነው። መልካም ብናስብ እሱ በፈጠረው ልቡና ነው። ብንቀድስ ብናስቀድስ በገዛ ሥጋው በገዛ ደሙ ነው። የእሱ ያልሆነ የለም። ስለዚህ ምን ይባላል? ተመልከቱ። ዘያአስቲ ተወካፊ የሚሰጥ የሰጠውን ሰጣችሁ ብሎ ደግሞ ዋጋ የሚከፍል ራሱ የሰጠውን እንጀራ ዘከራችሁልኝ ብሎ ለዚያ ዋጋ የሚከፍል እንደሱ ያለ ማንም የለም። መኑ ይመስለከ እምነ አማልክት እግዚኦ የሚባለው ለዚህ ውሻ መጀመሪያ ሲጮህ ለራሱ እየፈራ ነው የሚጮኸው። ታውቃላችሁ ይሄን? ውሻ እኮ ቤት ለመጠበቅ ብሎ ጮህ አያውቅም። ውሻ የሚጮኸው ፈርቶ ነው የሚጮኸው። ለራሱ መጮህ ይጀምርና ለራሱ የጮኸው ለቤት ይሆናል። ቅዱሳን መጀመሪያ ተጋድሎ ሲጀምሩ ለራሳቸው ነው የሚጋደሉት። ወዮልኝ ለኔ ወዮልኝ ለኔ ነፍሴ በእግዚአብሔር ፊት ስትቆሚ ምን ትመልሻለሽ? ቅድመ መኮንነ ጽድቅ እያፍሮ ለባይል በይንተ ብኢሉ ባለጸጋውን ስለ ባለጸጋነቱ የማያፍር ድሃውን ድሃ ነህ ብሎ አይፈርድለትም፣ መልካም ከሰራ ብቻ ይፈርድለታልና። በዚያ ዳኛ ፊት በቆምሽ ጊዜ ምን ትመልሽለታለሽ እያሉ መጀመሪያ ለራሳቸው ይጋደላሉ። ለራሳቸው የሚጋደሉት ተጋድሎ እግዚአብሔር በእነሱ ላይ ካሳፈረው ብርሃን የተነሳ ለዓለሙ ሁሉ የሚተርፉ ሴቱ ወግ ይወዳል፣ ወንዱ ደግሞ ሲከፋው ዝም ማለት ነው የሚፈልግ። ይሄንም ለይታችሁ ወቁ። እውነቴን ነው ማለት ዝም ማለት ሴቱ የሚፈልግ ምንድነው? ተወያይታ መፍታት ነው። እንደዚህ ሁኜ እንደዚህ ሁኜ ምን ሆነሃል? ዝም በይ ይኸውላችሁ። እንደዚህ ስትለው እሱ ስለከፋው ወንድ ልጅ የሚያርፈው ዝም ብሎ ሲጨንቀው ነው የሚያወጋ። እሷ ደግሞ ንቆይ ነው የሚመስላት። ይሄ ሁሉ ተፈጥሮን አለማወቅ። ካላወቃችሁ አታግቡ። አገባችሁ ደግሞ ይሄንን አውቃችሁ ነው ማግባት ማለት ነው። ከሰው ጋር እንደምትኖሩም አትርሱት። ድሮ የራስን አመል ተይዞ ነው የሚኖረው አይደል? የራስን አመል። አሁን እኮ የሰው ጠባይ ጭምር ይዞ መኖር ነው ማግባት ማለት።
መድኃኔ ዓለም እጅግ የሚያስደንቀው ማወቂያም ዕውቀትም ሊሰጥ የመጣ ስለሆነ ሉቃስ ወንጌል ምዕራፍ 24 ላይ እንደምናነበው መጨረሻ ላይ ለሐዋርያት ምንድነው ሰጥቷቸው ያደረገ? ልብ ሰጥቶ ነው። መጻሕፍትንም ያስተውሩ ዘንድ አይምሮን ሰጣቸው ነው የሚለው የሉቃስ ወንጌል መጨረሻ ነው። ዮሐንስ ወንጌል ምዕራፍ 15 ላይ ልቤም ፍቅሬም በእናንተ ይኖር ዘንድ በእኔ ፍቅር ኑሯል፣ ልቤ ይኖር ዘንድ አለ። አሁን ክርስቶስ ምን ሰጠን? ልቡን ሰጠን ማለት ነው። የአምላክ ልብ የተባለች ወንጌል ነው። ወንጌል የክርስቶስ ልብ ነው። ስለዚህ ኦርቶዶክሳዊነት ማለት ክርስቶሳዊነት ነው። ክርስቶሳዊነት ማለት ወንጌላዊነት ነው። ወንጌል ያለው ሰው የፍቅር ልብ አለው፣ የክርስቶስ ልብ አለው ማለት ነው። እንደ ወንጌል ማሰብ ሲጀምር ይህ ሰው ልብ አለው ማለት ነው። ይህ ሰው ኦርቶዶክሳዊ ነው ማለት ነው። ኦርቶዶክሳዊነት እኮ ማለት ምን ማለት ነው? ርቱዕነት ማለት ነው። ርቱ ቀና ጎዳና ነው። ያ ጎዳና ማን ነው? ክርስቶስ ነው። እና ኦርቶዶክሳዊ ሰው ሲያስብ 5 ነገር ማሰብ አለበት። እግዚአብሔር ምን ይላል ብሎ ማሰብ አለበት። ቤተ ክርስቲያን ምን ትላለች ማለት አለበት። የእግዚአብሔር ሕግጋት ምን ይላሉ ማለት አለበት። አበው ምን ይላሉ ማለት አለበት። ሕሊናዬ ምን ይላል ማለት አለበት። እንደዚህ ያለ ሰው ኦርቶዶክሳዊ ነው ማለት ነው። አሁን በጣም ለሀገርም ለቤተክርስቲያን ምዳ የሆኑ ሰዎች ወሬኛ ሰው ነው በእውነቱ ማለት እንዲሁ ዝም እንድንል ጉልበት ይስጠን እግዚአብሔር። እውነቴን ነው የምነግራችሁ። ዝም እንደማለት ያለ ጀግንነት የለም በእውነቱ ማለት። ዝም ያለ ሰው እኮ ይፈራል። ሰው እኮ ራሱ እንዲሁም ሰውን ራሱ ማብሸቅ ከፈለጋችሁ ዝም ነው ማለት። አሁን ራሱ ሰው ሰድባችሁ ዝም አላችሁ እብድ አድርገኝ ነው የማትመልስልኝ ይላል። ሰው የሚነደው እንዲሁም ዝም ሲሉት ነው። ወሬ በማውራት ስድብ በመፎከር በመሸለል ሰው አይነደውም ማለት ነው። ሂዱ ሰይጣን ራሱ የሚነደው ዝም ሲሉት ነው። ሰውን የሚያጣላው ምንድን ነው? እኔ እበልጣለሁ ነው። ባልና ሚስት የሚጣላው በምንድን ነው? እኔ ነኝ ጥሩ ነው፣ እኔ ጅል ነኝ ቢል ሰው ጠብ ይመጣል እንዴ? እስኪ እኔ ጅል ነኝ በሉ፣ ሁላችሁም ማምላክም በሉ። እንደዚያ ነው ማለት ያለባችሁ። እኔ ጥሩ ነኝ አትበሉ፣ እኔ መልካም ነኝ አትበሉ። እኔ ሞኝ ነኝ ካላችሁ እግዚአብሔር ኧረ ጥሩ ነህ ይላችኋል። እኔ ጅል ነኝ ካላችሁ እግዚአብሔር ያነሳችኋል። እኔ መልካም ነኝ ስትሉ ግን ይጥላችኋል። ትሕትና ሰማይን ይከፍታል። አደራችሁን ትሑት ሁኑ። ትሑት ማለት እኔ ጸሎተኛ አይደለሁም፣ እኔ ጾመኛ አይደለሁም፣ እኔ ኃጢአተኛ ነኝ ማለት አይደለም ትሕትና። ይሄ የአፍ ቅቤ ነው። ይሄ ጠይም ትሕትና ነው። የማይረባ ትሕትና ማለት አይረባም። ስለዚህ ትሕትና ማለት ምን ማለት ነው? እኔ ኃጢአተኛ ነኝ፣ አዎ ኃጢአተኛ ነህ፣ ትሕትና አይደለም ይሄ። እኔ ሌባ ነኝ፣ አዎ ሌባ ነህ። እኔ ሰነፍ ነኝ፣ አዎ ሰነፍ ነህ። እኔ ዘማዊ ነኝ፣ አዎ ዘማዊ ነህ። ይሄ ትሕትና አይደለም። ትሕትና ማለት ሲሰደቡ ይገባኛል ብሎ መቀበል ነው። ሲተቹ መቀበል፣ ሲሰደቡ መቀበል፣ ከሌላው ከኔ ይልቅ ለገሌ ይሰጠው ማለት፣ ብልጫውን ለባልንጀራ መስጠት። እንዲህ ያለው ሰው ትሕትና ይባላል። ትሕትና ደግሞ ከራስ ለሚያንስ ሰው ራስን ዝቅ ማድረግ ነው። እስቲ ከራስ ለሚያንስ በሉ። ቆይ አሁን እኔ የጳጳሱን ጫማ እጄ ብስማቸው ትሕትና ነው አይደለም? ኧረ አይደለም። እንደሚበልጡኝ የታወቀ ነው። ይሄ ትክክል ነው የሚባለው። በሉ ትክክል በሉ። ሕግ ነው እንጂ የትሕትና አይደለም። ትሕትና የሚባለው ከምዕመናን የአንዱን ጫማ ብስም ነው። አያችሁ፣ ይሄ ምን ይባላል? ትሕትና። ስለዚህ ተመልከቱ፣ አንድ የገዳም ባይታዊ መጥቶ ለዚያ ብንሰግድለት እሳቸው ጻድቃን ናቸው ብንል ይሄ ትሕትና ይባላል። ትክክል በሉ፣ ትክክል በሉ። ግን ሲጋራ እያጤሰ ጸጉሩን የፈተለ ሰውዬ ያንን ሰውዬ ማክበር ግን እዚህ ላይ ትንሽ ይከብዳል አይደለም? ትሕትና ማለት እኛ በጽድቅ እንበልጠዋለን የምንለውን ሰው ማክበር ነው። ስለዚህ መጽሐፍ ምን እንደሚል ታውቃለህ? ማጠቃለያ ጥቅሴ ነው። አንተ ሰው ዘማዊ ብታይ፣ ሌባ ብታይ፣ ወንበዴ ብታይ ይሄ ሰውዬ በቀኝ እንደተሰቀለው ወንበዴ እኔን ቀድሞኝ መንግሥተ ሰማያት ይገባ እንደሆነ ምን አውቃለሁ እያልክ ለፍ ይላል። በማንም ሰው መፍረድ የለብንም። በማንም ሰው መተቸት የለብንም። ሲጀመር የሚፈርድ ሰው የክርስቶስን ስልጣን የቀማ ነው። መፍረድ የአምላክ ስልጣን ስለሆነ ማለት ነው። እግዚአብሔር ትሕትናውን ያድለን። አሁን ሰው የውሸቱን ትውት ይልና አንተ እኮ እንደው ሰነፍ ነው ሲሉት አረ የዚያን ያህልስ ጥሩ ነኝ ይላል ማለት ነው። እዚህ ትዕቢተኛ ስለሆነ ማለት እና ይሄንን ትዕቢት እግዚአብሔር ያጥፋላችሁ፣ ያጥፋልን።